ሰላም ጤና ይስጥልኝ ዘላለም ነኝ ከዞላ ኤጁኬሽን። በዛሬ ቪዲዮአችን ደግሞ ሪሰርች ፕሮፖዛል እንዴት መስራት እንችላለን፣ ኮንቴንቶቹ ምንድናቸው የሚለውን እናያለን ማለት ነው። ከዛ ደግሞ ሶስተኛው ሃይፖቴሲስ ቴስቲንግ ሪሰርች ስተዲ ምንለው ወይ ደግሞ ካዡዋል እንለዋለን፣ ሌላ ደግሞ እሱም ኤክስፐሪመንታል እንለዋለን። ስለዚህ ይሄ ምንድነው የሚያደርገው እያንዳንዱን የሃይፖቴሲሶችን ፎርሙሌት ተደርገው ሃይፖቴሲሶችን ምን አደርጋለሁ ማለት ነው አክሰፕት ሪጀክት እያደረኩኝ ኤክስፐሪመንት ነው የምሰራበት ማለት ነው። ኤክስፐሪመንት ነው ጀነራል ኒውሮሳይንስ ኤክስፐሪመንታል ስተዲ the researcher takes the hypothesis of causal relationship between variables። ስለዚህ ምንድነው የሚያደርገው ሪሰርቸሩ ሃይፖቴሲሱን ለካዡዋል ሪሌሽንሺፕ ምን ያደርጋል ቼክ ያደርጋል ማለት ነው። permit drawing inferences about causality። ስለዚህ የካዡዋሊቲን ኢንፈረንስ ይሰራል ማለት ነው። ሜተድ ኦፍ ዳታ ኮሌክሽን፣ ወደ ዳታ ኮሌክሽን ስንመጣ እዚህ ጋር አንድ ሳልጠቅስ ማለፍ ማልፈልገው ሃይፖቴሲስ ቴስቲንግ ኖርማል ዲስክሪፕቲቭ ተጠቀሙና ለዛ ይሄን መጠቀም አንስቀስ ትችላላችሁ። ለምንድነው ለምሳሌ ቀደም እንዳልኩት ኮዝ ኤንድ ኢፌክት ከሆነ ፔፐራችሁ ምንድነው የምታደርጉት ሃይፖቴሲስ ፎርሙሌት ይደረግለትና ነል ሃይፖቴሲሱንና ኦልተርኔቲቭ ሃይፖቴሲሱን አክሰፕት ሪጀክት ምናምን ያላችሁ ትሄዳላችሁ። ይሄ ማለት ምንድነው ሃይፖቴሲስ ቴስቲንግ ሪሰርች ስተዲ ይሆናል ማለት ላይክ ኤክስፐሪመንታል እንደ ኤክስፐሪመንታል ይሆናል ማለት። ስለዚህ ዲስክሪፕቲቭም ከዛ ደግሞ ይሄኛውን ኤክስፐሪመንታልን ተጠቀምኩ ማለት ትችላላችሁ። ግን በዲስክሪፕቲቭ ብቻ ብትተውት ምንም ችግር የለውም ዲዛይናችሁ ላይ ማለት ነው። ሜተድ ኦፍ ዳታ ኮሌክሽን፣ ስለዚህ ዳታ ኮሌክሽን ሜተዶችን እናያለን። ዳታ መጀመሪያ በሁለት ነው የሚከፈለው፣ ፕራይመሪ እና ሰከንደሪ ዳታ እንለዋለን። ፕራይመሪ ዳታ የመጀመሪያ ጊዜ የምታገኙት ነው። ለምሳሌ ከሆነ ለምሳሌ የሆነ መስሪያ ቤት መስራት ብትፈልጉ ኢትዮ ቴሌኮም መስራት ብትፈልጉ ለምሳሌ ኢትዮ ቴሌኮም ሂጄ የሆነ በመፈልገው ነው በርዕሴ መሰረት ኩዌስቸነር ዲቨሎፕ አድርጌ ከሰበሰብኩኝ የሆነ ዳታ። ስለዚህ የሰበሰብኩት ዳታ ምንድነው ለመጀመሪያ ጊዜ የተሰበሰበ ነው አይደል? ከዚህ በፊት ሌላም ቢሰበሰበው ግን ምንድነው እኔ ከኦሪጂናል ሶርሱ ሂጄ ዳይሬክት ነው በኩዌስቸነር የሰበሰብኩት። ስለዚህ እንደዚህ አይነት ዳታ ለመጀመሪያ ጊዜ የሚሰበሰብ ዳታ ይባላል፣ ፕራይመሪ ዳታ ይባላል። ከዛ ሰከንደሪ ዳታ የምንለው ደግሞ ለምሳሌ ኢትዮ ቴሌኮም ላይ እኔ የሰበሰብኩትን ዳታ እኔ ሰብስቤ ሰራሁ አይደል? አሁን ለሪሰርች ሰብስቤ ሰራሁ። ከዛ እኔ የሰራሁበትን ዳታ መጀመሪያ የሰበሰብኩትን ዳታ ያመጣሁትን አውትፑት ሌላ ሰው ቢወስደውና ቢጠቀመው ያ ሰብስቤ አናላይሲስ የተሰራን አናላይሲስ ሰርች የጨረስኩለትን ዳታ ወስዶ ቢጠቀመው ምን ይሆናል ማለት ነው ሰከንደሪ ዳታ ይባላል ማለት ነው። ስለዚህ ፕራይመሪ ዳታ the primary data are those which are collected afresh and for the first time and thus happen to be original in character። the original ናቸው in character ለመጀመሪያ ጊዜ የተሰበሰቡ ናቸው፣ ፍሬሽ ናቸው ማለት ነው። secondary data are those which have already been collected by someone else። ስለዚህ someone else ማለት ነው ቅድም እኔ ኢትዮ ቴሌኮም ላይ ሰበሰብኩት ከዛ ሌላ ሰው ወሰደው ማለት ነው። እኔ someone else ሆንኩ ማለት ነው በዚህ ኬዝ and which have already been passed through the statistical process። ስለዚህ ይሄ ነው በጣም ኢምፖርታንት ፓርቶች። secondary data ስታቲስቲካል ፕሮሰስ ማለፍ አለበት። ለምሳሌ እኔ ከኢትዮ ቴሌኮም ዳታ ሰበሰብኩኝ። ዳታውን ከሰበሰብኩት በኋላ ግን ይሄ አናላይሲስ ፔዝ ምናምን አልሰራውለትም። አናላይሲስ ፔዝ ስፔሲስ ለከትቼ ምናምን ይሄ ስታቲስቲካል ሶፍትዌሮች ለከትቼ የሆነ ነገር አላረኩትም። ስለዚህ ያንኑ የሰበሰብኩትን ቁጭ አድርጌ ከሆነ ያንን ቢወስደው ኩዌስቸነር የሰበሰብኩትን ቢወስደው ዳይሬክትሊ እና እሱ ወደ አናላይሲስ ፌዙን ቢሰራው ስታቲስቲካል ፕሮሰሱን ቢሰራው ሰከንደሪ ዳታ አያስብለው ማለት ነው። ስለዚህ ሰከንደሪ ዳታ እንዲያስብለው ምን ማድረግ አለበት? እኔ ያመጣሁትን ዳታ አናላይሲስ ፌዙን ሰርቼለት ስታቲስቲካል ፕሮሰሱን ስፔስ ላይ ከትቼ ሰርቼለት ከዛ በኋላ እኔ ማመጣውን አውትፑት ወይ ደግሞ እኔ አሪፍ አድርጌ ያወጣሁትን ዳታ ነው ሲወስድ ነው ሰከንደሪ ዳታ የምንለው ማለት ነው። ስለዚህ ሰከንደሪ ዳታ እናንተ ምን ማድረግ ትችላላችሁ? ከጆርናል ስትወስዱ ለምሳሌ ሊትሬቸር ሪቪው ስትሰሩ ከተለያዩ ዌብሳይቶች ዳታ ስታመጡ ኤክሴትራ ምን ትላላችሁ ማለት ሰከንደሪ ዳታ። ስለዚህ ሁሉም ፔፐር ፕራይመሪ ዳታ የሚጠቀማል፣ ሰከንደሪ ዳታ የሚጠቀማል። ከዛ ግን አንዳንድ ፔፐሮች ፕራይመሪ ዳታ ላይጠቀሙ ይችላሉ። ቀጥታ ከሆነ ቦታ ዳታ አምጥተው ሰከንደሪ ዳታ አምጥተው ከዛ በኋላ ምን ማድረግ ይችላሉ መስራት ይችላሉ ማለት ነው። ስለዚህ በብዛት አሁን ያሉ ፔፐሮች ፕራይመሪ እና ሰከንደሪ ፕራይመሪ የሚጠቀሙ ምንድነው ቀጥታ ኢንተርቪው የምታደርጉ ከሆነ ቀጥታ ኩዌስቸነር የምትበትኑ ከሆነ ቀጥታ ሁሉ ጊዜ ፕራይመሪ ይኖራል ማለት ነው። ከዛ ግን የሆነ የተሰራ አናላይዝ የተደረገ ዳታ የምታመጡ ከሆነ ግን ሰከንደሪ ሊሆን ይችላል ማለት ነው። ስለዚህ ስታስቀምጡ ፔፐራችሁ ላይ እነዚህን ነገሮች ኮንሰርን እያስታወሳችሁ ማለት ነው። ኮሌክሽን ኦፍ ፕራይመሪ ዳታ። ስለዚህ ኮሌክሽን ኦፍ ፕራይመሪ ዳታ በብዙ ነገር ፕራይመሪ ዳታ ኮሌክት ይደረጋል። ለምሳሌ በኦብዘርቬሽን ኦብዘርቭ በማድረግ ዳታ መሰብሰብ እንችላለን። ኦብዘርቬሽን ብዙ ናቸው፣ ውስጡ ግን ያው ዲቴል አልገባባችሁም።
ለማሳጠር ማለት ነው እንትኑን ቪዲዮአችንን። አሁን ራሱ ረጅም ደቂቃ ሄዷል መሰለኝ፣ ግን I think it's interesting። ከኦብዘርቬሽን አለ በቦታው ተገኝቼ ምናምን ማለት ነው፣ ሳልገኝም ኦብዘርቬሽን የሚባል ነገር አለው። ከዛ ኢንተርቪው ምንለው አለ። ዳይሬክት ኢንተርቪው ስናደርግ ደግሞ ይሄም የፕራይመሪ ዳታ ኮሌክሽን ነው። ለመጀመሪያ ጊዜ ነው ኢንተርቪው እያደረግን ያለው። ኦብዘርቬሽን ነው ለመጀመሪያ ጊዜ እያደረግን ስለሆነ ፍሬሽ ስለሆነ። ከዛ ኢንተርቪው ላይ ቴሌፎን ኢንተርቪው አለ፣ ፌስ ቱ ፌስ አለ። ስለዚህ ይቺኛ ቴሌፎን ኢንተርቪው የምትለዋል ታዋት፣ ይቺ የኢንተርቪው አንድ አካል ናት። የኢንተርቪው አንድ አካል ናት። ስለዚህ ኦብዘርቬሽን ኢንተርቪውን ፌስ ቱ ፌስ አለ፣ ከዛ ቴሌፎን አለ ማለት ነው። ከዛ ኩዌሽነር አለ። ኩዌሽነር በጣም ኮመን የሆነው የዳታ ኮሌክሽን ሜተድ ለስፔሻሊ ለሶሻል ሪሰርች ምንድነው ኩዌሽነር። ስለዚህ ኩዌሽነር እና ብዙ ጊዜ ኢንተርቪው መጠቀም ትችላላችሁ፣ ኦብዘርቬሽን መጠቀም ትችላላችሁ፣ ፎከስ ግሩፕ መጠቀም ትችላላችሁ። ከዛ ስኬጁል የምንለው አለ። ይሄ ስኬጁል የምንለው እኛ እንጠቀምበትም። እሺ ስኬጁል ማለት ምንድነው ምን አይነት ነው መሰላችሁ? ልክ እንደ ኩዌሽነር ሆኖ ግን ምንድነው ትሬን የሆኑ የሚሞሉ አካላቶች አሉት ማለት ነው። ትሬን የሆኑ የሚሞሉ አካላቶች አሉ። ስለዚህ ስኬጁል የምንለው ኮንፊውዝ እንዳያደርጋችሁ ማለት ነው። አሁን ለእናንተ ግን አሁን ላሎች ስኬጁል የሚለውን ፎርጌት አባውት ኢት። አሁን ምንድነው እናንተ ኩዌሽነር፣ ኢንተርቪው፣ ኦብዘርቬሽን። ስለዚህ ፎከስ ግሩፕ መጨመርም ትችላላችሁ ማለት ነው እዚህ ላይ። ስለዚህ የምትፈልጉትን እንዴት አድርጌ ዳታ መሰብሰብ እችላለሁ የሚለውን ከርሳችሁ የተነስታችሁ ታዩና ከዛ በኋላ እነዚህን ታካትታላችሁ ሪሰርቻችሁ ላይ ማለት ነው፣ ፕሮፖዛላችሁ ላይ። ሳምፕሊንግ ቴክኒክ፣ ወደ ሳምፕሊንግ ቴክኒክ እንሄዳለን። ሳምፕሊንግ ቴክኒክ መጀመሪያ የምናየው ምንድነው ሆል ሞተር ነው። ለምሳሌ ፖፑሌሽናችን 1 ሚሊዮን ቢሆን 1 ሚሊዮንን ወስዳለሁ ካልኩ ሴንሰስ ግን 1 ሚሊዮን ሙሉ መውሰድ አልችልም። ላይክ ለምሳሌ ገቨርንመንት ምናምን ተቋም ከሆነ ሪሰርች የሚሰራው ፖሲብል ሊሆን ይችላል 1 ሚሊዮን ዳታ ለመሰብሰብ። ግን አሁን እናንተ የመመረቂያ ነው የምትሰሩት፣ ስለዚህ ግለሰብ ናችሁ። ስለዚህ ግለሰብ ደግሞ ለምሳሌ ስለ አዲስ አበባ የሆነ ነገር ብትሰሩ አጠቃላይ ለምሳሌ ስለ አዲስ አበባ ሴቶች ብትሰሩ አዲስ አበባ ሴቶች 3 ሚሊዮን 2 ሚሊዮን ቢሆኑ 2 ሚሊዮንንም ጨርሰዋለሁ ማለት is impossible። ስለዚህ ምን ይሆናል ሳምፕሊንግ መጠቀም ይኖርብኛል ማለት ነው፣ የሳምፕሊንግ ቴክኒኮች። ከዛ ግን ምንድነው ሴንሰስ የምንለው በኖርማል በሳይንሱ ከ200 በታች ሴንሰስ ማለት ነው። ዳታዬ ለምሳሌ የሆነ መስሪያ ቤት መርጬ መስሪያ ቤቱ ላይ ያሉት ኢምፕሎይዎች እኔ የምፈልጋቸው 200 ከሆኑ ከ200 ላይ ሳምፕል ድሮ አላረግም ማለት ነው። ምንድነው የማደርገው አጠቃላይ ሁሉንም ነው የምጠቀመው ማለት ነው። ሁሉንም የምጠቀመው ግን አንዳንዴ 300ም 400ም ቢሆኑ ሴንሰስ ተጠቀሙ ልትባሉ ትችላላችሁ። ይሄም ከአድቫይዘራችሁ ጋር ተመካከራላችሁ። ግን በትክክለኛው ሴንሰስ የምንለው ምንድነው ከ200 በታች ሲሆን ሰዎቹ ወይ ደግሞ ኮሌክት የምታደርጉት የምትበትኑላቸው ኩዌሽነር መጠይቋቸው ኢንተርቪው ፎከስ ግሩፕ ምናምን የምትሏቸው ከ200 በታች ሲሆን ሴንሰስ መጠቀም ይችላሉ። ሴንሰስ ማለት አጠቃላይ ሁሉንም ፖፑሌሽን መማረግ ነው ማካተት ነው። ስለዚህ ሴንሰስ ኢዝ a complete enumeration of the entire population. There are several reasons for taking a sample instead of a complete enumeration of the whole population or census. These include census may be very expensive. ስለዚህ ምንድነው ቀደም እንዳልኳችሁ ሴንሰስን መጠቀም ማልችልበት ብዙ ነገሮች አሉ። ስለዚህ ሴንሰስ ምንድነው ኤክስፔንሲቭ ነው። ለምሳሌ 2 ሚሊዮን እችላለሁ ራሱ ብዬ ባስብ የ2 ሚሊዮን ሰው ዳታ መሰብሰብ በጣም ኤክስፔንሲቭ ነው። census may be require too much time. census በጣም ብዙ ታይም ይወስዳል። a careful obtained sample may be more accurate than a census. ስለዚህ ምንድነው በትክክል ኬርፉል የሆነ በትክክል ሳይንሱን ተከትሎ የሚወሰድ ሳምፕሊንግ ከሴንሰስ የሚበልጥበት ነገር አለ ማለት ነው፣ በሳይንሱ በስታቲስቲክሱ ማለት ነው። ስለዚህ ሜቢ የተሻለ ዳታ ሊያመጣ ስለሚችል two types of sampling technique፣ ሁለት ሳምፕሊንግ ቴክኒኮች አሉ። ራንደም እና ነን ራንደም እንላቸዋለን። ፕሮባቢሊቲ እና ነን ፕሮባቢሊቲ የምንላቸው ሳምፕሊንግ ሜቶዶች ናቸው ማለት ነው፣ ሳምፕሊንግ ቴክኒክ። ስለዚህ ራንደም እና ራንደም ቶሎ ፈጠን እያልን እናያቸዋለን ማለት ነው፣ በጣም እየረዘመ ስለሆነ ቪዲዮአችን። ራንደም ሳምፕል a sample selected in such a way that every element in the population has equal probability of being chosen። ስለዚህ ራንደም የምንለው ሁሉም የእንትኖች የፖፑሌሽናቸው ምንድናቸው ኢኳሊ የመመረጥ ቻንስ አላቸው ማለት ነው፣ የመመረጥ ቻንስ አላቸው። ስለዚህ ለምሳሌ ከ1 ሚሊዮን ላይ ወይ ደግሞ ከኢንፋይናይት ፖፑሌሽን ቢሆን ለምሳሌ ፎርሙላ በመጠቀም 300 ምናምን ሰው ቢመጣልኝ ለምሳሌ 300 ምናምን ሰው ምንድነው ማለት ነው ራንደምሊ የመመረጥ ቻንስ አለው ማለት ነው። ከአዲስ አበባ ውስጥ ካሉ ሴቶች ላይ ከ2 ሚሊዮን ሰዎች 400 ለምሳሌ ቢያመጣልኝ ፎርሙላ
400ዎቹ ምንድነው የሚሆነው ማለት ነው እኩል የመመረጥ ቻንስ አላቸው። ስለዚህ ይሄን አይነት የሳምፕሊንግ ሜተድ ኦር ቴክኒክ ምን እንለዋለን ማለት ነው ራንደም ሳምፕሊንግ እንለዋለን። ኢኩቫለንትሊ all samples of size and have an equal chance of being selected. Non-random ምንለው ደግሞ the units in the sample are chosen by the investigator based on his or her personal convenience and beliefs. ስለዚህ ይሄኛው ምንድነው እናንተ በምትፈልጉት ለምሳሌ ለገሩ በሚቀጥለው ስላይድ ስለመጣ ብዙ አላወራው ግን ይሄኛው ዋናው ቁም ነገሩ ምንድነው ልክ እንደዛኛው እኩል የመመረጥ ቻንስ ሳይሆን ያላቸው በሪሰርቸሩ ወይ ደግሞ በቢሊፍ ወይ ደግሞ በመገኘታቸው ብቻ ኢዚ አክሰስ በመኖራቸው ብቻ ምን ይሆናሉ ማለት ነው ኢኳል ቻንስ አይኖራቸውም። ስለዚህ የሆነ ግሩፕ የመመረጥ ቻንሱ ከፍ ያለ ነው፣ ሌላው ግሩፕ ደግሞ የመመረጥ ቻንሱ ዝቅ ያለ ነው። እንደዛኛው ራንደም ወይ ደግሞ ሁሉም የመመረጥ ቻንስ የላቸው ማለት ነው ነን ራንደም ምንለው ላይ። የፓርት 3 ቪዲዮአችን ይሄን ይመስላል። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። እስካሁን እዚህ ድረስ አብራችሁን ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ጠቅሞኛል ብላችሁ የምታስቡ ከሆነ ላይክ አድርጉ። በጣም ጠቅሞኛል ብላችሁ የምታስቡ ከሆነ ደግሞ ለጓደኞቻችሁ የተለያዩ የሶሻል ሚዲያ ፔጆች ላይም ሼር አድርጉ እና ደግሞ አዲሽናል ይሄ ሲሪየስ ስለሆነ አዲሽናል ቪዲዮ ሲለቀቁ እንዲደርሳችሁ የደወል ምልክቱን ተጭናችሁ ኦል ማለታችሁ እንዳትረሱ። ከስር ዲስክሪፕሽን ቦክስ ላይ ማስቀመጥላችሁ ኢሜል ላይም ጥያቄ ካላችሁ የትኛውንም አይነት የሪሰርች ኩዌሽን በዲቴል መጠየቅ የምትፈልጉ ከሆነ ሶሻል ሚዲያን ተጠቀሙ። አነስ ያሉ ጥያቄዎች ከሆኑ ደግሞ ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እንገናኛለን። ቻው።